እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው 3 ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሳን ማለት ነው። በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? ምን ማለት ነው? እኔ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይላል። ከሁለት አሁን ፈረንጅ እኮ በአንድ ሳምንት እኮ ነው የሚሰራው። እኔ አበሻ ኬት እንደመጣ አለኝ ፈልጌው ነው የተቀመጥኩት። እኔ ፈልገሽ ሆነ አልኩ። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው። አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጨው እንዴ በብርጭቆ የሆነ አንዳንድ ጊዜ ትንሽ ለምን ብታስቢ ወጥቼ ተሯርጬ ነው የምመጣው። ይሄን ነገር ስለማቀባደል ስለማቀባደል እንዴ ምን አገናኘው ከማልባት? አይ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አሪፍ ነው። ጊዜውን ታውቂያለሽ። የምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚትም አልጠጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓሬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው የሄዱት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ይሻላል። ልብስ የሚያጥባል አይደል እኮ ይሻላል። ይሁን እንደምን ያለቀስሽ ነው? አይ አረጋግጥ ነው አለቅሳለሁ። እንዴ እንድታለቅሽ እኮ አይደለም እንደዚህ እኮ ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል። ምን እንደሚያስለቅስሽ? አረ አላለቅስኩም። ለማለቅሳለሁ። ምን እንደሚያስለቅስሽ? አላለቅስኩም። እንዴ 2 ልጅ አለ አይደል? እሱ አለ እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆይ አላልኩም ነበር እኔ አንተ ነው ሁለተኛ እንውለድ ያልከው እኮ እንውለድ። ግን አሁን እኮ 2 ወር ሙሉ ተቀምጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። በቃ 2 ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንዴ። ካልሆነ ደግሞ ማትወጪ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅ ጋር ደግሞ ተወፍርብሻለች። ገባሻ? እሺ እሺ ያለቀሽ ነው? አለቀስኩም። አንቺ ስቀልብ ፕራንክ ነው። ስሚ ማሪ አንቺ ዳግ አንቺ እየቀለድኩ ነው። ስሚ ዳግ ሰውን የሚያውቁስል ነገር እያደረጉ ፕራንክ ምናምን የሚባል ነገር አለ እንዴ? ያው ለምን አሰራባበ ይልስ ነው የሚገርምሻል። ለማን ነው የምሰራው? የምር እየቀለድኩ ነው። አንቺ አመረሽ ነው ወንጭ ይቅርታ አመረጠች። እኔ እየቀለድኩ ነበር። እኔ እንደማንኛውም ኢትዮጵያዊ ፍራንክ አድርግሽ እንደምን ይቀርብሻል? ታበረልሽ እንዴ እያወቅሽ? አይ ሲሪየስ ነው።